ደግሞ ሴቶችም ደግሞ ታገሱ። ይሄን መጠራጠራችሁን ማናት የደወለለችልህ ማለታችሁን ማቆም አለባችሁ። ሰው ሲያምኑት ነው እንጂ ሲጠረጥሩት አይወድም። ከጠረጠሩት ምን ታመጫለሽ ብሎ ችግር ይፈጥራል ማለት ነው። እና እንደዚያ ነው። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው። ሞኛቱ ነው። አሁን ዮሐንስ አፈወርቅ ይላል ሲራክም ይላል ፀሐይ በሰማያዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሲሄድ ሸር ብሎ ይወጣና አቤት ግፋፎ ነው የሚለብሱት። አይደረግም እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይሄ እኮ መጽሐፍ የተናገረው ነው በእውነቱ ማለት ነው። ስለዚህ ያ ከሆነ ሚስቶቻችሁ ባሎቻችሁ አቤታቸው ቁጭ አርፈው ማለት ነው። ይሄን ማድረግ ማብላት ግንባርን አለመቋጠር ይሁን ማለት ፊተ ቋጣራ ግንባረ ሸካራ አትሁን ነው የሚለው መጽሐፉ ማለት ነው። ወንድ ልጅ የሚፈልገው ልዝብ ንግግር ነው ማለት ነው። ደረቅ አትሁን ነገር ዝምላችሁ መመለስ ከላይ ከነዝናዛ ሴት ጋር ከምትኖር ከአራስ ነብር ጋር ብትኖር ይሻላል ይላል ሲራክ። ይህ በእውነቱ ነውር ነው ማለት ጨቅጫቃቱ ነው። ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን ይመስላችኋል? ቀኑ ባይመሽ የሚወድ ነዝናዛ ሚስት ያለችው ነው። ዝናብ ባይጥል የሚወድ የሚያፈስ ቤት ያለው ሰው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ ደረቅ ሴትና ኃጢአተኛ ሰው አንድ ናቸው ይላል ትርጓሜያቸው። ደረቅ ሴት ወንዶ እስኪ ንካይ አንተም ወንድ ተብለህ ሱሪው ለብሰህ አቅም እንዳለው ሰው ማለት ነው። ኃጢአተኛ ሰው ደግሞ ኃጢአት እየሰራ እንደ ደረቅ ሴት እግዚአብሔርን በመቅሰፍት በለኝ ይለዋል። በለኝ ይለዋል። ደረቅ ሴት ማለት ወሆኮ ኃጥእ ለእግዚአብሔር ኃጢአተኛ እግዚአብሔርን አነሳሳው እንዲመታው አደረገው። እንደ ደረቅ ሴት እንካበለኝ ብሎ ኃጢአት እየሰራ የመቅሰፍት በትር ያቀብለዋል። ያን ነው። ስለዚህ መታዘዝ ይፈልጋል። እየሰማችሁ ነው? እንደዚህ ካረጋችሁ አብራችሁ በጤና ትኖራላችሁ ማለት ነው። ሰምታችኋል አይደል? ይሄ ነውና ተፈጥሮን ለይቶ ማወቅ ይገባል። እና ደግሞ አንዳንድ ሰዎች እንደሚሉት ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይሄንም ለይታችሁ እውነቴን ነው ማለት ነው። ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኚ ምን ሆነሃል? ዝም በይ ይኸውልህ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወቀው። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩ አትርሱት። የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት ነው። የሰው ጠባይ ጭምር ይዞ መኖር ነው። አሁን እግዚአብሔር እንደ ጨካኝ ንጉሥ አትፍሩት። የእግዚአብሔርን ፍቅሩን መስራት እንጂ ማዕቱን ፈርቶ የሚኖር ሰው ይሄ ምንደኛ ነው። ምክንያቱም እግዚአብሔር ባይቀስፈው ኑሮ አይወደውም ማለት ነው። እንዳይቀስፈኝ እያለ የሚኖር ሰው ትክክል አይደለም። ፍቅሩን ነው ፍቅሩን ላለማጣት መፍራት ነው። ማዕቱን ከመፍራት የእግዚአብሔርን ፍቅሩን መፍራት ይሻላል። ማዕቱን መፍራት ግን ሁልጊዜ ምን ያደርጋል? በመስፈርት እንድንኖር ያደርገናል። እንዳይቀስፈኝ ልጸልይ፣ እንዳይቀስፈኝ ላስቀድስ፣ እንዳይቀስፈኝ ልጹም፣ እንዳይቀስፈኝ ልታረቅ። በቃ ሁሉም እንዳይቀስፈኝ ነው። ስለዚህ አንወደውም ማለት ነው። መስፈርት ሆኖብን ግዴታ ሆኖብን ነው። አሁን ልጆች ትምህርት ቤት ሲሄዱ ዩኒፎርማቸውን ግዴታ ሆኖባቸው ነው ወደውት ነው የሚለብሱት? አቤት ምን አረጋችሁ? ደንብ ሆኖባቸው ይለብሱታል። እና ለዚያ ነው ከትምህርት ቤቱ በር ላይ ሲወጡ አውልቀው በትከሻቸው አንዳንዶች እጃቸው ላይ አስረውት የሚመጡ። ጭንቅ ሆኖባቸው ነው የሚለብሱት። ጸሎት፣ ሕግ፣ ስርዓት፣ አምልኮተ እግዚአብሔር ግዴታ መሆን የተጀመረለት ይሰለቻል። ፍቅር ሲሆን ግን አይሰለችም። አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ራባ ይትቀደስ ስምከ ይበሉ ገና ይሄን አልጠቀምኩትም አሉ ይባላል። በእውነቱ ማለት ነው። እንዲህ አድርገው እግዚአብሔርን ይወዱታል። እንዲህ አድርገው እግዚአብሔርን ፈጽመው ይወዱታል። አይሰለቻቸውም። እኛ ይትቀደስ ስምከ ብለን ምን እንዳሉ እንኳን አይገባም። አንዳንድ ጊዜ እኮ የምንጸልይ ሳይሆን ሪፖርት የምናደርጉልን ነው የሚመስለው። ሪፖርት እንኳን እኮ በስርዓቱ ካልተደረገ አይሰማም። በስብሰባም በትክክል ካልተደመጠ አካሄድ ይባላል። አልተሰማማ ካልተሰማ ምን ጥቅም አለው? ቢያንስ እንኳን እንደው ሲሆን እግዚአብሔር እንዲሰማው አድርገን መጸለይ፣ ለራሳችን እንዳይሰማ አድርገን ጭምር እኮ ነው የምንጸልየው።
በቃ ልቡናችን የት እንደምናባክ ነው። አንድ ቅዱስ አባት ብሎ ተናገረ ማለት ምን አለ መሰላችሁ? ወዳጄ ትልቅ ሰው የምልህ በጸሎት ጊዜ ህሊናህን ከእግዚአብሔር ፊት ያገኘሁት እንደሆነ ነው አለ። ትልቅ ሰው የምልህ የዛ ጊዜ ነው አለ። ስለተማርክ አይደለም፣ ትልቅ ስራ ስለሰራህ አይደለም። አንተን የማከብርህ ህሊናህን በጸሎት ጊዜ ከእግዚአብሔር ፊት እንደቆምክ ያገኘው እንደሆነ ነው። እኔም በዛ ጊዜ ካገኘው ትልቅ ሰው እልሃለሁ ብሏል። ስለዚህ ሁላችንም በእግዚአብሔር ዘንድ እንድንጠራ እንድንከብር የሚያደርገን ስርዓቱን ፍቅር ያደረግነው እንደሆነ ነው። እንድንጠራና እንድንመረጥ ሆነን የተገኘ